በዲሞክራቲክ ኮንጎ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ዲሞክራቲክ ኮንጎ መንግስትና ኤም23 የተባሉ በሩዋንዳ ይደገፋሉ ተብሎ የሚገመቱ አማጽያን መካከል ሲደረግ የነበረው ጦርነት እንግዲህ ሁለተኛ ወሩን አልፎታል። ይሁንና በዲሞክራቲክ ኮንጎ ህዝብ ላይ እጅግ አበሳና ስቃይ እያመጣ ይገኛል። በየቀኑ የሚሰሙ ዜናዎች ደግሞ እጅግ አሳሳቢና ህዝቡን ለእንግልት የዳረገ ሆኗል። አሁን ደግሞ የተሰማው ዜና 4 የሚጠጉ እስር ቤቶች ላይ የነበሩ ታራሚዎች እንግዲህ እስር ቤቶችን ሰብሮ በማምለጥ በሺህ የሚቆጠሩ ናቸው፣ ብዙሃን ናቸው። በአገሪቷ ላይ ህዝቦች ላይ እጅግ ሰቀቀንና ስቃይ ደርቦ እየመጡ ይገኛሉ። እነዚህ አማጽያን እንግዲህ መጀመሪያ ጥቃታቸውን የጀመሩት ከሴት ታራሚዎች ነው። በመቶ የሚቆጠሩ ሴት ታራሚዎች ላይ እንግዲህ ወሲባዊ ጥቃት ፈጽመው ከተማ ውስጥ በመውጣት የበቀል እርምጃዎችና ዘረፋዎችን፣ ግድያዎችን እየፈጸሙ ይገኛል። ይህ እንግዲህ የኮንጎን ህዝብ አማሮታል፣ ለስደትም ዳርጎታል። እንደዚህ አይነት መረጃ እንዲደርሳቸው አካውንታችን ላይክ ፉል ሼር አትርሱ።